እንዴት ናችሁ? ሉላ እባላለሁኝ። ሰሞኑን አንድ የመኪና ግብር ተብሎ የተወራው ላይ ሀሳብ ልሰጥ ብዬ ቢዚ ሆንኩኝና ሳልሰጥ ቀረው። መንግስት ባስገነባቸው መንገዶች ላይ የሚነዱ መኪኖች ግብር መክፈል አለባቸው የሚል ፖሊሲ ወጥቶ ነበረ። በመጀመሪያ ደረጃ መንግስት የገነባቸው መንገዶች የኢትዮጵያ ሕዝብ በከፈለው ግብር ተሰብስበው ነው እነዚህ መንገዶች የሚሰሩት። ስለዚህ መንግስት የገነባቸው መንገዶች በራሱ እንደ መግለጫ ሆኖ መቀመጥ የለበትም ብዬ አስባለሁኝ እኔ። ምክንያቱም ግብር ከፋይ በከፈለው ገንዘብ ስለሆነ ይሄ የሚሰራው። ግብር የምንከፍለው አንድም እነዚህን አገልግሎቶች ስለምንፈልግ ኤክስፔክት ስለምናደርግ ነው። ባደጉት ሀገሮች ላይ አለ የመኪና ግብር የሚባል ነገር አለ። ያ ማለት የተበላሹ መንገዶች ድንገት ከተበላሹ የተበላሹ መንገዶችን ቶሎ ለመጠገንና ለመሳሰሉት ነገር ይሆናል። በነገራችን ላይ መንገድ ላይ ድራይቭ እያደረጉ እየሄዱ የተቆፈረ መንገድ ውስጥ ድንገት የተበላሸ መንገድ ውስጥ ገብቶ መኪና ጉዳት ቢደርስበት የአካባቢው የካውንቲው ይጠየቃል፣ ካሳ ይከፍላል ለተበላሸው መኪና ሁላ ማለት ነው። እዛ ድረስ ነው የሚደረሰው ልላችሁ ፈልጌ ነው። በዛ መንገድ ፈጣን የሆነው ምላሽ ለመስጠት የሚያገለግል ከሆነ ቆንጆ ነው የሚሆነው። ግን አንድ ጥያቄ የኔ የመጣብኝ ምንድን ነው፣ የመንገድ ፈንድ ተብሎ በየአመቱ ቦሎ ስናድስ የምንከፍለውስ ምንድን ነው? ጥያቄ ነው። ቺርስ